ወጣቶች በነገራችን ላይ የሁሉም የህይወታችሁ በረከት ያለው በስጋ እና በደሙ ውስጥ ነው። በስጋው ደሙ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋና ደም ውስጥ ላይገባን ይችላል። ብዙዎቻችን ምንድነው የጎደለኝ ማለት ሁላችንም የሆነ ነገር እንደጎደለን እናውቃለና የሆነ ነፍሳችን የተራበችው ነገር አለ። ቢከስ የሆነ ነገር ተመኘን አገኘን፣ የሱን 2 3 4 5 እጥፍ አገኘን፣ ግን ስቲል አልረካንም። ስልክ አለን አገኘን፣ ሰምቲንግ ኦር መኪና ወይ ሞተር። እንደወጣት እኔ አሁን እንደወጣት ሞተር ፈልግ ነበር። የሆነ ጊዜ ከአንድም 2 ሞተር ነበረኝ፣ ጠፍቷል፣ ተሰርቋል። ገባችሁ? ስልክ አሁን የምቀርጽበት ስልክ የሆነ ታይም የህልሜ ህልም ነበር። ከዚህ በፊት 8 ፕላስ ነበረኝ፣ እሱ ህልሜ ነበር። ከሱ ቀጥሎ ኤክስ ማክስ ነበር፣ አሁን ኤክስ ማክስ አለኝ፣ ግን ስቲል አልረካውም። አሁንም ሰርቲ ምናምን ለመግዛት ተፍተፍ እያልኩ ነው። የሰው ልጅ አይረካም፣ ልቡ አይረካም። አፈጣጠሩ ነው። የፈጠረው አምላክ ሲፈጥረው መርካቱን የሰጠው በሱ ውስጥ ብቻ ነው። እግዚአብሔር ብቻ ነው ሊያረካን የሚችለው። ጎዶላችንን ሊሞላ የሚችለው እግዚአብሔር ነበር። ለካ አልገባንም። ብዙዎቻችን እንባክናለን። ወንድ ይመስለናል፣ ሴት ይመስለናል፣ ፍቅረኛ ይመስለናል፣ ገንዘብ ይመስለናል፣ ዝና ይመስለንና እንሰራለን፣ እንሰግጣለን። ፎሎወሩ ይመጣል 1 ሚሊዮን፣ 2 ሚሊዮን፣ 3 ሚሊዮን። ከዛ ባዶነት ይሰማናል። ከዛ ደስታ እናጣለን። ከዛ ወንድም ማግኘት ይመስለናል፣ እህት ማግኘት ይመስለናል። ወይ ጓደኛ፣ ወይ መጠጥ፣ ወይ ሴክስ፣ ወይ ሲጋራ፣ ወይ ጫት እንቅማለን፣ እንጠጣለን፣ እናጨሳለን። አራዳ ይባልልናል፣ ጭስ ይባልልናል፣ ፓርቲ እናዘጋጃለን፣ ምናምን ምናምን። አንተ አረ ትመቸኛለን እንባላለን። ከዛስ ቤቱ ስንገባ ግን የማታ የህይወት ጥያቄያችንን መመለስ አቅቶን በጭንቀት እናድራለን። አይናችንን እየፈጠጠ ቁጭ ብለን መመለስ አቅቶን ልባችን ተጨንቆ እንደዚህ ነው የምንኖረው እያልን ነፍሳችን እኮ ከብቷታል። ነፍሳችን ተርባለች። ነፍሳችን የሆነ ጎዶሎ ነገር እንዳላት ተረድታ ሁሌ ተጨቀጨቀናለች፣ አምጡ ትለናለች። ያ ጎዶሎ ስጋው ደሙ ነው። እመኑኝ፣ ስጋው ደሙ ነው። በስራችሁ በረከት አጣችኋል፣ ስጋው ደሙ ተቀበሉ። መንፈሳዊነት ልጅነት አጣችኋል፣ ስጋው ደሙ ተቀበሉ። ደስታ አጣችኋል፣ ስጋው ደሙ ተቀበሉ። ሰላም አጣችኋል፣ ስጋ ወደሙ ተቀበሉ። ቅዱስ ቁርባን ነበር ለካ የጎደለን። እኔ ህይወቴን ለረጅም ጊዜ የሥራ በረከቴን ለያዘው ለካ ስጋው ደሙ አለመቀበሌ ነበር። ለረጅም ጊዜ እውነተኛ ሳቅ ያልሳኩት ለካ ስጋው ደሙ አለመቀበሌ ነው። ኮንፊደንስ የላችሁም፣ ስጋው ደሙ ተቀበሉ። ኃጢአት ነው የሚያሸማቅቀው። የሰው አይን እንዳታዩ የሚያደርገው ለካ ኃጢአት ነው። ስጋው ደግሞ ኮንፊደንስ ይሰጣል፣ ቀና ብላችሁ እንድታዩ። ምክንያቱም እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ መሬት አይም፣ ሰማይ ነው የሚያየው፣ ቤቱን ነው የሚያየው፣ ከፍታውን ነው የሚያየው። የአባቴ ብሩካኖች ሄጄ ቤት ላስተካከልላችሁ ሄጄ እመጣለሁ ያለውን የጌታችንን መጠሪያ ቦታ እላይ መንግስቱን ነው የሚያየው። ቀና ብሎ ነው የሚሄደው። ሰው ሲያወራ በኮንፊደንስ ነው። ራሱን ሲያስረዳ የእግዚአብሔር ልጅ ነው፣ ይኮራላ። የሚመካ በእግዚአብሔር ይመካል የሚለው። መመካት ካለባችሁማ ተመኩ፣ ኩሩ። እንደዚህ ራሴን ከፍ አድርጌ ቀና አድርጌ የማወራው ጌታዬ ስጋውን ደሙን ስለተቀበልኩ ነው። እውነተኛ ሳቅ፣ እውነተኛ ደስታ፣ እውነተኛ ፍቅር፣ እውነተኛ ዝና፣ እውነተኛ ገንዘብ፣ እውነተኛ የደስታ ህይወት ያገኘሁት በስጋና በደም ውስጥ ነው። እናንተም ምንድነው የጎደለኝ? ቆይ ምንድነው ኮንፊደንሴን የያዘው? ምንድነው የስጋ የገንዘብ በረከቴን የያዘው ካላችሁ ስጋው ደሙ አለመቀበላችሁ ነው። ስጋው ደሙ ለመቀበል አለመወሰናችሁ ነው። ስጋው ደሙ እንድትቀበለው የሚያደርግ ጽድቅ፣ ቅድስና፣ የ300 ዓመት ጸሎት፣ የ600 ዓመት ጾም አይደለም፣ የእናንተ እሽታ ነው። እመቤታችን እሺ ስትለው መለኮት የተዋሃዳት እሺ እኔ ባሪያ እንደ ቃል ይደረግልኝ ስትለው እቺ ትሁት ናት። እኛም እስቲ እሺ እንበል። ትህትና ነው። ስጋው ደሙ መቀበል ትህትና ነው። ስጋው ደግሞ መቀበል ማለት በመንፈሳዊ ቋንቋ አምላኬ ሆይ እኔ የዚህን ዓለም ድካም አልቻልኩትም፣ ኃጢአቴን ማሸነፍ አልቻልኩትም። ፕሊስ አንተ ናና እኔነቴን ገለ አንተነቴ አብቦልኝ በውስጤ አንተ ኃጢአቴን አሸንፍልኝ፣ አንተ የስጋ በረከቴን ክፈትልኝ፣ አንተ አለመቻሌን አስችለኝ፣ ኃይልን በሚሰጠኝ በክርስቶስ ሁሉን በሉት እችላለሁ። ገባችኋ? የስጋ በረከታችንን የያዘው ስጋው ደግሞ አለመቀበላችን ነው። የነፍሳችንን እረፍት የያዘው ስጋው ደግሞ አለመቀበላችን ነው። ስጋው ደግሞ መቀበላችን እረፍት ነው። ስጋው ደግሞ መቀበላችን ደስታ ነው። በፍቅረኛ በመያዝ ሴክስ በማድረግ ሲጋራ፣ ዊድ ምናምን ባዬ ኒያላ እንትን በማለት ያጣነውን ሰላም ስጋው ደግሞ ይሰጠናል። ገባችሁ? በምንም ውስጥ አይካተትም የስጋው ደግሞ በረከት።
ይሄ ቪዲዮ እናንተ ጋር ከመጣ እግዚአብሔር መልእክት እየሰጣችሁ ነው። ልጆቼ ወደ ሥጋው ወደሙ ኑ፣ እንታረቅ፣ እዚህ ጋር ያለውን ቅዱስ ቃል እዩ፣ ኑ እንወያይ እየጋበዛችሁ ነው። የምድርን በረከት ትበላላችሁ፣ ኃጢአታችሁን እንደ አመዳይ ያነጻዋለሁ እያለ ነው። የኔ ውቦች የህይወታችሁን በረከት የህይወታችሁን ደስታ የያዘው ሥጋና ደሙ ነው። ስለዚህ ይህን ቪዲዮ በማየት ውሳኔ ውስጥ ከገባችሁ ኮሜንት ላይ ወስኛለሁ በሉ። እግዚአብሔር በውሳኔያችሁ ይርዳችሁ። መልካም ቀን።